ብሔራዊ ባንክ ኑሯቸውን በውጭ ሀገር ላደረጉና ወደ ሀገር ቤት ገንዘብ ለሚልኩ ዲያስፖራዎች አስቸኳይ ማሳሰቢያ አወጣ። በዋሽንግተን ዲሲና አካባቢው የሚገኙ ከብሔራዊ ባንክ ፈቃድ የሌላቸው 14 የገንዘብ ማስተላለፊያ ድርጅቶች ከነገንዘባቸው ድርጅቶቹ መታገዳቸውን የኢትዮጵያ ብሔራዊ ባንክ ባወጣው ጥብቅ ማሳሰቢያ አስታውቋል። በኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎችም ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቷ ህግ የተከለከለ መሆኑን ገልጾ በሀገር ውስጥ ያሉ የህገ ወጥ ሐዋላ ተቀባዮችም ላይ ችግር እንደሚያስከትል ገልጿል። የኢትዮጵያ ብሔራዊ ባንክ በህግ የተሰጠው ስልጣን መሰረት ፈቃድ በሌላቸው የገንዘብ አስተላላፊ ድርጅቶችም ላይ ብቻ ሳይሆን በሀገር ውስጥና ህገ ወጥ የውጭ ምንዛሬ ተቀባዮችም ላይ እርምጃ እየወሰደ እንደሆነ ገልጿል። በዚህ ሂደትም ከዚህ በኋላ የሐዋላ ገንዘብ የሚልኩላቸው የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና አገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፈቃድ ያላቸው ተቋማትን ብቻ እንድትጠቀሙ ሲል የኢትዮጵያ ብሔራዊ ባንክ ባወጣው አስቸኳይ መግለጫው ላይ በጥብቅ አስታውሷል።